ላል የያዘችውን እውነት ወይም ደግሞ ያየችውም ነገር አለመናገሯ ከብዷታል። ተናግራ ልቧ አረፍ እንዲል ፈልጋ ነበር። በመቀጠልም ለወይዘሮ ሜላት ልትናገር ስትል ሰላሚና ትመጣና ሳትናገረው ትሄዳለች። ምን አለበት አንዴ ብትናገርና እኛም እርፍ ምንል። ተጨነቅን እኮ ወገን። አሁን ላይ ወይዘሮ ሜላት ምን ልትነግራት እንደሆነ ግን እያሰበች ትገኛለች። በቀጣይ ድንብላልን ጠርታት መጠየቅና እውነቱም ይታወቅ ምትሉ ሁላችሁም ኮመንት ላይ ሐሳብ አስተያየታችሁን አስቀምጡልኝና በክፍል 7 አብረን የምናየው ይሆናል። እንግዲህ ኖላዊ ክፍል 7 ቶሎ እንዲለቀቅ ሁላችሁም ኮመንት ላይ ክፍል 7 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሰላም ውድና የተከበራችሁ የፋሲካ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር፣ ጤና ይብዛላችሁ እያልኩኝ ዛሬ እንግዲህ ኖላዊ ክፍል 7ን ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። እንግዲህ ኖላዊ በክፍል 7 እንዳየነው ከሆነ ምናሴ በአይኑ ያንን ፎቶ የሰላሚና ሞባይል ላይ ካየ ጀምሮ ይህንን እውነት ለማግኘት መረጃዎችን እየፈለገና እያሰባሰበ ይገኛል። እርግብ ክፍልም ሄዶ ከሰላም ጋር መረጃውን ቢፈልግም ምንም አላገኝም። ጭራሹኑ ወይዘሮ ሜላት ደርሳባቸው ቆሌያቸውን ገፋ ታባራቸዋለች። አሁን ላይ ወይዘሮ ሜላትና ሰላሚና በአንድ ነገር እየተስማሙ ይገኛሉ። ስምምነቱ ምንድነው? ሀና እዚህ አንዳንዴ እንድትመጣና ነገር ግን የእርግብን ነገር እንዲረሱ በዚህ ተስማምተዋል ማለት ነው። በሌላ በኩል የተምቹ አጎት አሴርን ቁጭ አድርጎ በመጋበዝ ተምቹን በምን መልኩ በማሳመን ወደ ውጭ መውሰድ እንዳለበት እያማከረው ይገኛል። አሴርም እሱን የምትወስድ ከሆነ እኔንም አብረ መውሰድ አለብህ፣ እኔን የምትወስደኝ ከሆነ ደግሞ ሀናና አባቷም ይመጣሉ፣ እነሱን ጥዬ አልሄድም በማለት ያስረዳዋል። አሁን ላይ ተምቹ እርግብን በፍቅር እያሰመጣት ይገኛል። ነገር ግን እኔ ምፈራው ትግሉ እንዳይደናቀፍ ነው በቀረባት ቁጥር። እናንተ በዚህ ጉዳይ ምን ታስባላችሁ? ተምቹ እርግብን በቀረባት ቁጥር ይሄ ነገር ዓላማው ይሰናከላል ወይስ አይሰናከልም? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ እስቲ። በሌላ በኩል ሰላሚናም ሰራተኛዋ ድንብላልን ሄዳ ይቅርታ ጠይቃታለች። ምክንያቱም ያኔ ተናዳ ስለነበርና ከራሷ ጋር ስላልሆነች ነው እንደዚህ ያደረኩት በማለት ነገረቻት። ድንብላልም ይቅርታ ካረገችላት በኋላ በዚህ እንደሚታወቀው ውብ ድምጿ ትዘፍንላት ጀመር። አሁን ላይ አሴር ማርቆስን እየተከታተለው ይገኛል። አንዴም አስቁሞ እርግብ አጠገብ እንዳይደርስ አስጠንቅቆታል። ልጁም ልብ ስላለው ወደ ጠብ ሲያደላ፣ አሴር ግን ከእሱ በላይ ጠበኛ ነው። ከዛም ማርቆስ ጥሎት ፈርቶ ይሸሸዋል ልክ እንደ ተምቹ። አሴር እንግዲህ እዚህ ጋር ጀግና ነው። በቃ ምንም ዞር አላለለትም። ከእሱ ጋር ጠብ ለመክፈትና እሱን ለማደናበር ቆሞ እንደነበር አይተናል። በሌላ በኩል ወይዘሮ ሜላትም ምናሴን ከሰላም ጋር እዛ ክፍል ውስጥ ምን እንደሚፈልጉ ብትጠይቀውም ማረጋገጥ ስለፈለግን እናም እኛ ክፉ ልንሆንባት ሳይሆን ሐሴት መሆኗን ለማረጋገጥ ነው የምንፈልገው በማለት ነግሯታል። የምናሴ ቁርጠኝነትና ውሳኔው የሚበረታታ ነው ብለን ይዘነዋል። አንድ ቀን የሆነ ሚስጥር ያገኛል በዚሁ አካሄዱ። ምክንያቱም በዚህ ጉዳይ ሰራተኛዋንም ለማወጣጣት እየሞከረ ይገኛል። ነገር ግን ሰራተኛዋ ምንም እንደማታቅ ነበር የነገረችው። አሁን ላይ ማርቆስ እርግብን ስለሚያፈቅራት የምትሰራበት ሱቅ በመሄድ ስለተምቹ አንዳንድ ነገሮችን ሊነግራት ቢሄድም እሷ ግን ታባርረዋለች በመጣበት እንዲመለስ። ምክንያቱም እሱ ተናዷል፣ ተበሳጭቷል ከተምቹ ጋር ሲሳሳሙ እያየ ስለነበር። አሁን ላይ እውነቱ በቃ መታወቅ አለበት። ሰራተኛዋም ቶሎ መናገር አለባት ለወይዘሮ ሜላት። ያናም እውነት መቀበር የለበትም እስኪ ምትሉ ሁላችሁም ኮመንት ላይ ሐሳብ አስተያየታችሁን አስቀምጡልኝና በክፍል 71 የምናየው ይሆናል ማለት ነው። እንግዲህ ኖላዊ ክፍል 71 ቶሎ እንደተለቀቀ
እኛም በኮሚኒቲ ፖስታችን ስር ለእናንተ ወዲያው የምናስቀምጥላችሁ ይሆናል ማለት ነው። ለፋሲካ ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።